ጫጫውን መጀመሪያ እንትን ጻፍኩልሽ። ከዛ ከጻፍኩልሽ በኋላ አንቺ እንደዚህ ላይቭ ስትቀመጪ አይና ይሄ ብዙ ምጽፉ በትንሹ ምናምን ስትይ በቃ ገባኝ ለምን እንዳልመለሽ። ቀጥታ ዩቲዩብ ገባሁኝ። ዩቲዩብ ላይ ገብቼ የሚረጨውን አየው። ከዛ እሱን አዘጋጀው ማለት ነው። ታምኛለሽ? አሁን ወር ሊሆነኝ ነው። አንድም ቀን ራሴን አሞኝ አያውቅም። አንድም ቀን እንዴት ደስ እንዳለኝ ነግርሽ አልችልም። በጣም እልል በጣም እግዚአብሔር ይመስገን። በቃ ራስ ምታቴ ይሄ ዝም ብሎ ቀላል ራስ ምታት አይደለም፣ ኃይለኛ በቃ አይኔ ተገልጦ ሰው ማየት የማልችል ማለት ነው። ኃይለኛ ራስ ምታት እሱ ራስ ምታት ይለቀቀኝ። ሌላው ደግሞ የሚረጨውን ስረጭ ማለት ነው። በእርግጥ ከባለቤቴ ጋር ሰላም ነን፣ ምንም ግጭት የለብንም፣ ምንም የለብንም። ግን ይሄ ሌሎቹ ወንበሩ ላይ ምረጫው ልብሱ ላይ ምናምን የሚሉት ሰምቼ ያላረኩት የለም ነው የምልሽ። ያረጨሁትን ቦታ እንጠይቂ እና ልክ እሱ ሲመጣ በፊት እንዴ የበለጠ ፍቅር ፈልገሽ ማለት ነው። በቃ አይቅርብኝ ይጨምር ብዬ እዛ ሲመጣ ማለት ነው። ልጅ አለን 1-2 ዓመት ያልሞላው ልጅና በቃ ባባን ያዥልኝ ስራ ልስራ ነው የሚለኝ እሱ ማለት ነው። ብዙ ጊዜ እንደዚህ ነው በቃ ያዥልኝ፣ ጸብ ምናምን የለንም። አሁንስ ችግር የለውም እኔ ሊያዘው አንቺ አረፍ በይ ይለኛል። ለሽ በያዛዲያ እና አንቺ ቆያጆች አንቺ አረፍ በይ ችግር የለውም እኔ ይዝልሻለሁ ይለኛል። ያልተሳካለት ስራ ነበረ። እኔ ያው ደነገጥኩ። ምንድነው ጸብ የለንም ምንድነው ይሄ ያልኩኝ። እኔ እግዚአብሔር ያልተሳካለት ስራ ነበረ። ይሄንንስ አንቺ አሁን ይሄንን ከስራ አልቆጠርሽውም፣ ከቦታ አልቆጠርሽውም። ግን እንዴት አድርጎ እግዚአብሔር እንዳስተካከለው ደግሞ አየሽ። ስራ እንደሚያስፈልግሽ አንቺ ጦርነት ብቻ ነው ጸብ የሚመስልሽ። አዎ እግዚአብሔር። እኔ ደግሞ ትልቁ ነገሬ ምንድነው መሰለሽ ራስ ምታቴ ሲተወኝ በቃ እኔ ልነግርሽ አልችልም። ይሁን የኔ ብዙ ታሪክ አለው ወይ ሌላ ጊዜ ደግሞ የቀረውን እነግርሻለሁ። ይሁን የቤተሰብ ነገር ሌሎች ነገሮች አሉ። እነሱ ለጊዜም ተዋቸውና ለሰዓትም ለስልኬ በቃ ይሄ የእሱ እንደዚህ መሆን በጣም አስገረመኝ ነው የምልሽ ከምነግርሽ በላይ። ሌላ ደግሞ ማለት ነው ስራ እንደዚህ ጀምሮ እሺ ስራ እንትን ብሎ እግዚአብሔር ይመስገን ስራ ይደውሉለታል። እግዚአብሔር ይመስገን ለኔ ሆነልኝ። ሌላ ደግሞ የልጄን ደግሞ አየሁ። አሜን። የልጄን ደግሞ ምን ሆነ መሰለሽ ዩቲዩብሽን ገብቼ ነው ያየሁት። እንዳልኩሽ ስጽፍልሽ ብዙ ታሪክ ነገር ነው። እኔ ራሱ የጻፍኩልሽ ደብዳቤ ነው የሚመስለው። በቃ ገባኝ ለምን እንዳልመለሽ። በቃ ዩቲዩብ ላይ ገብቼ አየሁኝ። ይሄ ለቡዳ ያልሽው ነው መሰለኝ። ልጄ በፍጹም ምግብ አይበላ። በቃ ምግብ ሳይ ሁሉ ያለቅሳል፣ በጣም ያለቅሳል። እንቅልፍ የለውም። ሲያለቅስ መሬት ላይ ፍርፍር ነው የሚለው። ከዛ እሱንም አየሁኝና በቃ ይሄንን ለምን አላደርግም ለሱም ብዬ በእርግጥ የሚገዛው ሁሉንም አንድ ቀን የገዛሁት ልገዛ ስወጣ አመንሽም አላመንሽም እግዚአብሔር በሚያውቀው ገንዘብ የለኝም ነበርና ስወስን ማለት ነው ቴሌ ብር አለ አይደለ ተበደርኩኝ። ወጥቼ ገዛዛሁኝ ለልጄ። ቢያንስ ዩቲዩብሽ ላይ አይቻለሁ ቪዲዮ ቢያንስ 3 ሳምንት 1 ሳምንት እንኳን በትንሹ ብለሽ ነበር አይደል? እኔ 1 ሳምንትም አልቆየም ልጄ እማ አምጪ ነው ከስሬ እየሄደ አምጪ ማታ አምጪ። እንዴት ደስ እንዳለኝ በስመ አብ በጣም ወይ አሚን። እንቅልፍ ራሱ ራበው ቶሎ ራበው እንቅልፍ ራሱ ማለት ነው። በቃ ጎረቤት ሁሉ ያውቃል። በቃ እሱማ የዶሮ እንቅልፍ አይደለም የሚተኛው ነው የምባለው። ስራ ልሰራ ስጀምር አስተኝቼ ወዲያውኑ ብድግ የሚልብኝ እንቅልፍ እንደዚህ ተኝቶ አያውቅም ያሉ ነው ቤተሰብ ከስር ሳይ። ወይ አሚን። ልጄም ይኸው በሰላም ምግቡን ይበላልኛል፣ እንቅልፉንም ይተኛልኛል። ይሄ ሲያለቅስ መሬት ላይ መንፈራፈር የለም። በቃ በጣም ኃይለኛ ነበረ። እኔ እግዚአብሔር ይመስገን እጁ ላይ እግሩ ላይ ማሰርኩለት። ያሰርኩለት በማግስቱ እማ አንሺ አለ ከእጁም ከእግሩም ማለት ነው። አይ ባባዬ ሰዓት ነው መጫወቻ ነው እያልኩ እያታለልኩኝ የእግሩን 2 ቀን ጥሎብኝ ለሁለተኛው ጊዜ ጠፋብኝ። የመጀመሪያውን አረኩለት ዳን ካለው በአንዱ ይድናል ብዬ የእጁን እየተከታተልኩ ሲጥል ሳስር እግዚአብሔር ይመስገን ይሄው እንቅልፍን በሰላም ይተኛል። መሬት መንፈራፈር የለ መንፈራገጥ የለ።
እግዚአብሔር ይመስገን ልጄም ወደ ቀድሞ ነገሩ ወደ ጤነኛነቱ ተመለሰልኝ እልሻለሁ። ጊዜውም አልፎ ራሱ አሁንም ከእጁ ላይ አላነሳሁም። አታንሹ ይቀመጥ አላነሳሁም። የ30 ቀኗንም ደግሞ አድርጋለሁ። ዛሬ 10ኛ ቀን ይመስለኛል። ጠቆር ነገር ብሏል። እሱም ደግሞ ጊዜው ደግሞ ይድርስና ደግሞ ድጋሚ ለምስክርነት እንገናኛለን። አዎ አሚን አሚን አሚን። በጣም አመሰግናለሁ።